በአሜሪካና በኢራን መካከል ሲካሄድ የነበረው የሰላም ንግግር በፓኪስታን መዲና ሳይሳካ መቅረቱን ተከትሎ በመካከለኛው ምስራቅ ያለው የዲፕሎማሲ መድረክ ወደ ወታደራዊ አማራጭ እያዘነበለ መምጣቱ ግልጽ ሆኗል። ይህ የዲፕሎማሲ ክፍተት ለቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን አዲስ የፖለቲካ ዕድል ፈጥሮላቸዋል። ኤርዶጋን እስራኤልን የዘመናችን ሂትለር በማለት በከፍተኛ ደረጃ መወረፋቸው ዝም ብሎ የተወረወረ ስድብ ሳይሆን በክልሉ የኢራንን ድምፅ ተክተው የሙስሊሙ ዓለም ብቸኛና ጠንካራ ተከላካይ ሆነው ለመታየት የሚያደርጉት ስልታዊ እንቅስቃሴ ነው ተብሏል። ይህ በንግግር ደረጃ የሚካሄደው ጦርነት በተለይ በሶሪያና በሊባኖስ ድንበሮች ላይ ካለው ወታደራዊ እንቅስቃሴ ጋር ተዳምሮ ሲታይ ቱርክ ከቃላት ባለፈ በተግባር ወደ ግጭቱ የምትገባበት አጋጣሚ ቅርብ መሆኑን ያሳያል። እስራኤል ይህንን የኤርዶጋንን ንግግር እንደ ቀጥተኛ የጦርነት አዋጅ የቆጠረችው ሲሆን የኔታንያሁ አስተዳደር ቱርክን ከኢራን ጋር በማያያዝ አዲሱ የቀጠናው ጠላት አድርጎ መፈረጁ በሜዲትራኒያን ባህር ላይ አዲስ ወታደራዊ ግንባር ሊከፈት እንደሚችል ትልቅ ማሳያ ሆኗል። ይህ የዲፕሎማሲ ውድቀት በቱርክና በእስራኤል መካከል ያለውን የንግድና የደህንነት ትብብር ሙሉ በሙሉ አደጋ ላይ የጣለ ሲሆን ኤርዶጋን አሁን ላይ የቆሙበት መስመር ወደ ኋላ ለመመለስ የማይቻልበት የፍጥጫ ደረጃ ላይ አድርሷቸዋል። የኢየሩሳሌም የደህንነትና የውጭ ጉዳይ ማዕከል ተመራማሪ የሆኑት ዮኒ ቤን እንደሚያስጠነቅቁት ቱርክ በአሁኑ ወቅት የኢራንን ስትራቴጂካዊ ሚና በመውሰድ አዲሷ ኢራን ለመሆን እየተዘጋጀች ነው ብለዋል። ይህ ማለት ቱርክ እንደ ኢራን ሁሉ በክልሉ የራሷን የታጠቁ ቡድኖችና የፖለቲካ አጋሮች በመፍጠር እስራኤልን ከየአቅጣጫው ለመክበብ እቅድ ነድፋለች በማለት ተችተዋል። እንደ ተንታኙ ገለጻ ቱርክ በአሁኑ ወቅት ሳውዲ አረቢያን፣ ግብፅና ፓኪስታንን ያካተተ አዲስ ብሎክ ለመመስረት በዝግጅት ላይ ትገኛለች ብለዋል። ይህ ጥምረት ከተሳካ እስራኤል እስካሁን ከኢራን የሻ ዘንበል ያሉ ኃይሎች ጋር ስታረግ የነበረው ፍልሚያ ወደ ላቀና ወደ ተደራጀ መንግስታት ጥምረት ሊሸጋገር ይችላል ብለዋል። ኤርዶጋን ቱርክን የዚህ አዲስ ኃይል ሚዛን መሪ ለማድረግ ያላቸው ፍላጎት ሀገራቸው በሊቢያና በናጎርኖ ካራባክ ያሳዩትን ወታደራዊ የበላይነት ወደ እስራኤል ድንበሮች ለማምጣት መነሳሳታቸውን ያሳያል። ይህ ደግሞ በምዕራባውያን ዘንድ ትልቅ ስጋትን የፈጠረ ሲሆን የኔቶ አባል የሆነችው ቱርክ ከአጋሮቿ መስመር ወጥታ የራሷን አጀንዳ በማራመድ ቀጠናውን ወደ አዲስ ጦርነት አዙሪት ልትከተው እንደምትችል ተገምቷል። ቱርክ በሶሪያ ያላትን ወታደራዊ መገኘት በከፍተኛ ደረጃ እያሳደገች መሆኑና ከአህመድ አልሻራ ጋር የምታደርገው ሚስጥራዊ ቅንጅት የእስራኤልን የደህንነት ተቋማት ከፍተኛ ጥንቃቄ ውስጥ ከቷቸዋል። ቱርክ በአሁኑ ወቅት ዘመናዊ የድሮን ቴክኖሎጂዎቿና ሚሳይሎቿን ወደ ደቡባዊ ሶሪያ በማስጠጋት ላይ መሆኗ ከእስራኤል ጋር ለሚደረግ ቀጥተኛ ግጭት ምቹ ሁኔታን እየፈጠረች መሆኑን ያሳያል። ምንም እንኳ አንካራ እስካሁን ከእስራኤል ጋር ፊት ለፊት ከመጋጠም ብትቆጠብም በሶሪያ በኩል የምታደርገው ወታደራዊ እንቅስቃሴ ግን እስራኤል በሰሜን ድንበሯ ላይ ያላትን የደህንነት ቀዳዳ ለመጠቀም ያለመ ነው። ከዚህም በተጨማሪ ቱርክ በሜዲትራኒያን ባህር ላይ የምታደርገው የባህር ላይ እንቅስቃሴና በቆርጴስ አካባቢ ያላት ኃይል እስራኤልን ከባህርም ጭምር ለመጫን የሚያስችላት አቅም እንዳላት ያሳያል። ኤርዶጋን ወደ እስራኤል ልንገባ እንችላለን ሲሉ የተናገሩት ንግግር ቱርክ አሁን ላይ ያላትን ወታደራዊ ኢንዱስትሪና የሰው ኃይል በራስ መተማመን መሰረት ያደረገ ነው። ይህ ደግሞ ቀደም ሲል በክልሉ የነበረውን እስራኤል የማይሸነፍ ወታደራዊ ኃይል አላት የሚለውን አመለካከት የሚገዳደርና ለታጠቁ ቡድኖች አዲስ ተስፋ የሚሰጥ አደገኛ አካሄድ ሆኗል። በቱርክ ውስጥ ፖለቲካ ውስጥ በፕሬዝዳንት ኤርዶጋንና በኃያሉ የውጭ ጉዳይ ሚኒስትር ሃካን ፊዳን መካከል ያለው ስውር የስልጣን ፉክክር የቱርክን የውጭ ፖሊሲ ይበልጥ ጠንካራና ያልተገመተ እንዲሆን እያደረገው ነው። ሃካን ፊዳን የሀገሪቱ የደህንነት መሪ በነበሩበት ወቅት የገነቡ ሰፊ ክልላዊ መረጃ መረብ ቱርክ በእስራኤልና በአረብ ሀገራት ላይ ያላትን ተጽዕኖ ከፍ አድርጎታል። አንዳንድ ዘገባዎች እንደሚያመላክቱት ፊዳን የኤርዶጋን ተኪ ለመሆን ያላቸው ፍላጎት ከኤርዶጋን በበለጠ ሁኔታ እስራኤልን የሚገዳደርና የቱርክን ክንድ የሚያሳይ ፖሊሲ እንዲከተሉ እያደረጋቸው ነው። ይህ በሁለቱ መሪዎች መካከል ያለው የጥንካሬ ፉክክር ቱርክ በእስራኤል ጉዳይ ላይ ያላትን አቋም ይበልጥ ጽንፈኛ እንዲሆን ሊያደርገው ይችላል እየተባለ ነው። እስራኤል ይህንን የውስጥ ሽኩቻ በጥንቃቄ የተከታተለ ሲሆን ማንኛውም በቱርክ አመራር ላይ የሚመጣ ለውጥ ቀጠናዊ ሰላሙን በመልኩ ሊያናጋው እንደሚችል ስጋት አላት። ቱርክ በአሁኑ ወቅት በዲፕሎማሲ በኢኮኖሚና በወታደራዊ ረገድ እስራኤልን ለማዳከም የያዘችው ስትራቴጂ በኤርዶጋንም ይሁን በፊዳን ቢመራው ውጤቱ ለኢየሩሳሌም እጅግ አሳሳቢ መሆኑ አይቀርም። የእስራኤሉ ጠቅላይ ሚኒስትር ቢንያም ኔታንያሁ ቅዳሜ ዕለት በሰጡት እጅግ ጠንከር ያለ መግለጫ እስራኤል በኢራን ላይ የጀመረችው መጠነ ሰፊ ጦርነት ገና አላበቃም
እንዳትጠቀም ሲሉ አስጠንቀዋል። ኔታንያሁ በመግለጫቸው እስራኤል እስካሁን ያስመዘገበቻቸው ታሪካዊ ድሎች የዘረዘሩ ሲሆን በተለይም የኢራንን የኒኩሌር ፕሮግራም ለማውደም የተከናወኑ ሚስጥራዊ ዘመቻዎች ይፋ አድርገዋል። ይህ መግለጫ ከመነገሩ ባለፈ ከቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጋር ከፍተኛ የቃላት ጦርነት ውስጥ ገብተዋል። በዛሬው ትንታኔያችን የኔታንያሁ ንግግር ይዘት፣ የቀረበውን አወዛጋቢ ካርታና የቱርክን ብርቱ ምላሽ በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ኔታንያሁ በመግለጫቸው ካነሷቸው ነጥቦች መካከል እጅግ አነጋጋሪው የኢራን የኒኩሌር ጉዳይ ነው። እንደ ጠቅላይ ሚኒስትሩ ገለጻ ኢራን የኒኩሌር ቦምብ ባለቤት ለመሆን በጣም ጥቂት እርምጃዎች ብቻ ቀርተዋት ነበር። ሆኖም ግን ባለፈው የካቲት 21 እስራኤልና አሜሪካ በፈጸሙት የጋራ ጥቃት ኢራንን ወደ ኋላ እንድትመለስ አርገናታል ብለዋል። ኔታንያሁ እስራኤል በኢራን ላይ የፈጸመችውን ወታደራዊ እርምጃ በዝርዝር ሲገልጹ 8 የኒኩሌር ሳይንቲስቶችን ገድለናል፣ የአራክ የከባድ ውሃ ሬክተርን አውድመናል፣ እንዲሁም የዩራኒየም ማበልጸጊያ ተቋማትን ደምሰናል ብለዋል። በጦርነቱ የመጀመሪያ ቀን የኢራኑ የበላይ መሪ አሊ ካሚኒን መግደላቸውን እንደ ትልቅ ስልታዊ ስኬት የጠቀሱት ኔታንያሁ በአሁኑ ወቅት የኢራን አገዛዝ ከተመሰረተበት ጊዜ ጀምሮ እጅግ ደካማ በሆነበት ደረጃ ላይ እንደሚገኝ በድፍረት ተናግረዋል። ኔታንያሁ ንግግራቸውን ሲያረጉ ከጀርባቸው አንድ ትልቅ የመካከለኛው ምስራቅ ካርታ ይታይ ነበር። በዚህ ካርታ ላይ ኢራንና የእርሷ ተተኪ የሆኑት እንደ ሂዝቡላና ሐማስ ያሉ ቡድኖች በቀይ ምልክት ተለይተዋል። ኔታንያሁ እነዚህን ኃይሎች እስራኤልን ሊያነቁ የተዘረጉ የኦክቶፐስ እጆች ሲሉ ገልጸዋቸዋል። እነሱ እኛን ሊያነቁን ፈልገው ነበር፣ አሁን ግን እኛ መልሰን እያነቃናቸው ነው ሲሉ በኩራት ተናግረዋል። ሆኖም ይህ ካርታ ትልቅ ዲፕሎማሲያዊ ውዝግብ አስነስቷል። ምክንያቱም ካርታው የእስራኤልን ድንበር ሲያሳይ ሁሉም የተያዙ የፍልስጤም ግዛቶችን እንደ እስራኤል አካል አድርጎ አቅርበዋል። ይህ የኔታንያሁ የፍልስጤምን መንግስት የመመስረት ሀሳብ ሙሉ በሙሉ ውድቅ ማድረጋቸውና የመስፋፋት ፖሊሲያቸውን በይፋ እያራመዱ መሆኑን የሚያሳይ ነው ተብሏል። በሊባኖስ በኩል ስላለው ሁኔታ ሲያብራሩ ኔታንያሁ እስራኤል በቅርቡ በወሰደችው የአየር ጥቃት የሂዝቡላህን የሮኬትና ሚሳኤል ክምችቶች በጥቂት ሰዓታት ውስጥ ማውደማቸውን ገልጸዋል። በመቶዎች የሚቆጠሩ የሂዝቡላህ ራዳዋን ፎርስ ተዋጊ ወደ እስራኤል ድንበር ጥሰው ለመግባት አቅደው ነበር ቢሉም ለዚህ ግን ግልጽ ማስረጃ አላቀረቡም። በአሁኑ ወቅት እስራኤል በደቡብ ሊባኖስ 10 ኪሎ ሜትር ዘልቆ የሚገባ የደህንነት ቀጠና መፍጠሯን ጠቅሰዋል። የሚገርመው ግን ኔታንያሁ የሊባኖስ መንግስት ለቀጥታ ድርድር ጥያቄ እንዳቀረበላቸውና እርሳቸውን ፈቃድ መስጠታቸውን መናገራቸው ነው። ሆኖም የተለያዩ የሚዲያ ዘገባዎች እንደሚያሳዩት ኔታንያሁ ለዚህ ድርድር የተስማሙት በፈቃዳቸው ሳይሆን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በደረሰባቸው ከፍተኛ ጫና ምክንያት እንደሆነ ይነገራል። የኔታንያሁ መግለጫ በኢራንና በሊባኖስ ላይ ብቻ አላበቃም። የቱርክን ፕሬዝዳንት ረሲፕ ጣይብ ኤርዶጋንን በይፋ ተንኮሳ አድርገዋል። ኔታንያሁ በኤክስ ገጻቸው ላይ ባሰፈሩት መልእክት እንደ ኤርዶጋን ሽብርተኞችን አናቅፍም፣ እርሱ የራሱን የኩርድ ዜጎች ሲጨፈጭፍ፣ እኛ ግን የኢራንን የሽብር አገዛዝ እየታገል ነው ሲሉ ክስ ሰንዝረዋል። ይህ ንግግር በቱርክ በኩል ከፍተኛ ቁጣን ቀስቅሷል። የቱርክ የውጭ ጉዳይ ሚኒስትር ባወጣው መግለጫ የኔታንያሁ ንግግር መሰረተ ቢስ፣ እረፍት የለሽ እና ውሸት ሲሉ አጣጥለውታል። ቱርክ አክላም ኔታንያሁ በዓለም አቀፍ የወንጀለኞች ፍርድ ቤት የቁጥጥር ትዕዛዝ የወጣባቸው የጦር ወንጀለኛ መሆናቸውን በማስታወስ ይህ ንግግራቸው በክልሉ ሰላም ለማውረድ የሚደረገውን ጥረት ለማደናቀፍ የታለመ ነው ብለዋል። ምንም እንኳን ኔታንያሁ በወታደራዊ ስኬቶች ቢመኩም በሀገር ውስጥ ግን ከፍተኛ ተቃውሞ እየገጠማቸው ነው። የተቃዋሚው መሪ ያኢር ላፒድ ኔታንያሁ በጦር ንግግራቸው የራሱን ፖለቲካዊ ውድቀት ለመሸፈን እየሞከረ ነው ሲሉ ወቅሰዋቸዋል። ኔታንያሁ እስካሁን ካቀዷቸው የጦርነት ግቦች አንዱንም አላሳኩም፣ ወታደራዊ ስኬት ያልነው ወደ ዲፕሎማሲ ጥፋት ቀይሮታል ሲሉ ላፒድ ተናግረዋል። ሌላው ተቃዋሚው መሪ ያኢር ላንጎም ኔታንያሁ በከፍተኛ ጫና ውስጥ ስለሚገኙ የጦርነት ፍጻሜ ስላላማራቸው አዲስ አይነት የተጋነኑ መግለጫዎችን እየሰጡ ነው ብለዋል። ክቡራትና ክቡራን፣ የመካከለኛው ምስራቅ ውጥረት ከቀን ወደ ቀን እየተባባሰ እንጂ እየቀነሰ አይመስልም። የኔታንያሁ ጦርነት ገና አላበቃም የሚለው ማስጠንቀቂያ ቀጣዮቹ ሳምንታት ምን ያክል አስፈሪ ሊሆን እንደሚችሉ አመላካች ነው። እስራኤል በኢራን ላይ የወሰደችው እርምጃ ኢራንን አንቆ ይዟል ወይስ ወደ ባሰ ክልላዊ ጦርነት ያመራል? ቱርክስ ለኔታንያሁ ክስ ምን አይነት ተግባራዊ ምላሽ ትሰጥ ይሆን? እነዚህ ጥያቄዎች የሁላችንም ትኩረት ናቸው። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ኔታንያሁ የተናገራቸው ወታደራዊ ስኬቶች እውነት ናቸው ወይስ ፖለቲካዊ ስልጣናቸው ለማራዘም የተጠቀሙበት ስል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ በማድረግና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ ፕሮግራም እስከምንገናኝ ሰላም ቆዩ። ሰናይ ጊዜ